አላህ ለእናትና ለአባት ምርጫ ያለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ እናቴ አመመሽ ወይ መጣውልሽ እናቴ አስቤዛ አልተሟላልሽም መጣው እናቴ ምንድነው ደበረሽ ሐኪም ቤት ልውሰድሽ እናቴ የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ አንተ ያለ ላይ ርባት አንተ ያለ ላይ ጠማት አንተ ያለሽ ላትከጅል ባይማኖ ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን እናቴ አንቺም ባይማኖትሽ ነሽ እኔም አላህ አዞኝ ነው አንቺ የምታመልከው አዞሽ አይደል እዚህ ጋር መለያችን ነው እናቴ ከዚህ ውጪ ግን ባይማኖ ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዞኛል ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው የሆነ ነገር አድርግ ስትባል ትላለህ ስልክ ስትደውልልህ አታነሳላትም እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ ሁሉም ሐጃ ከሷ በኋላ ነው ሁሉም ሐጃ ከሱ በኋላ ነው ከነሱ በላይ ሐጃ የለንም ዱንያ ላይ ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት እሱ ለገንዘቡ ክስ ሊያቀርብ ነበር ስለ ብሩ ሳን አንተም የሱ ቃና ነው ያሉት አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል አላህ ቀብራቸውን አላህ ያሳምረው ረውደቱል ሚን ሪያዲል ጀና አላህ ያርጋቸው እኛም እንግዲህ ቀብር ገብተን እማይረሱ ልጆች አላህ ይስጠን ያው በዛም በዚህ ማለቁ አይቀርም ወደርንም ጠላንም እቺ ዱንያ ማለቁ አይቀር ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ الدنيا ቀሊል ነው ያለ አላህ የዚህች ቅርቢቷ ትንሽ ናት ነው ያለው አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተሚድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ ስንት እናቶች ሞቱ 150 100 120 ሚሊዮን ብር ጥሎ ይሄዳሉ አንድ ሰው በሰደቃ እንኳን ያስታውሳቸውም አንድ ኢላ መን ረሂመ ረቢ አላህ ያዘነላቸውማ ያባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ ሁሉም መጥፎ አይባልም ሁሉም ጥሩ አይባልም ብዙ ግን ምናየው ቶሎ ይወርሳል አባቱ ያልነዳው መኪና ሲነዳ ነው የምታየው ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም ኸይረኞችስ በእናታቸው ስም አምፖል ያስገባሉ አንድ ቁርአን ገዝተው ያስገባሉ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ በእናቴ ስም ሙአዚኑን ይጃሉ ይላሉ በእናቴ ስም ኢማሙን ይጃሉ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃሉ አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው ሙአዚን ሲባል ተራ ይመስለናል ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም ሌላ ወደ ሺሻ ኑ ወደ ጫት ኑ ወደ ድብድብ ኑ ወደ ሲኒማ ኑ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው ብርጭልጭ አርጎ ድርግም አርጎል ዲኮር አብርቶ ይጠራል ብርን ትከፍላለ ትንገዳገዳለ ትቦስ ትወርቃለ ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ አይገርምም ሙጃሂዲንን በልጦ አላህ ያሳያችሁ እንደ ህይወትም መስጠት የበለጠ እኮ የለም አይደል ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት ማንንም ጓደኛ የላቸው ደሞዛቸው 4000 ነው ለብድር ያመቹ ለብፌ ያመቹ ያ15 ሺህ ብር ደግሞ ሱፍ አይለብሱ ማን ያያቸው ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው ተዳሪ ላይ ችግር ሲፈጠር ይጃማክሯለሁ ኢማማችን ጓደኛዬ ናቸው የሆድ ጓደኛዬ ናቸው ችግር ሲኖር ይጃማክራቸዋለሁ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ حرام እንዳይገባ ኢማሜን አማክራለሁ ማን ነው እስቲ አለ ነው የዚህ አይነት ሰው አለ ነው
ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ ይቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸውን ነው። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀር፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ልሂድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጄ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ። ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ልሂድ ካለች አረ ሂጂ እናቴ፣ ከቻልሽ አርድረሽ ነይ፣ ሂጂ እናትሽ አይደሉ እንዴ? ምንድነው የናክል ዱንያን ትልቅ ያደርግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ? ቀለል እናርገው፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሀጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አይደል? አውዙ ቢላሂ አማቾች እኮ ማለት አማች ማለት እኮ ይላል። በቃ ጭራቅ ነው አይደል? አማች አሁን ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው፣ ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርገው። ወላሂ ታልቃለች አለች ዱንያ። ጭራቅ የሆነ ባል ሰጥቶሻል፣ ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል፣ ቶሎ ሩጪ ይባላል። ይሄ ወላሂ ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር፣ አሁን ይስማታል። ትላንት አይጨብጣትም ነበር፣ አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ይዛ ትመጣለች። እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ፣ እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉም። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ሊሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልሐምዱሊላህ እንኳን በሰላም መጣህ፣ ይሄ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ የእነዚህ ቤተሰቦቻችን አላህ ሱብሓነሁ ወተዓላ ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንም እናቃለን፣ ጾማችንም እናቃለን፣ እያንዳንዱ ኸይር ስራ የሚባለውን እናቃለን። ይሄ የጀነት መስተንግዶ በምናችን ነው ጌታችን ብለው ይጠይቁታል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ምን አሉን?
ይሄ መስተንግዶ ለነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁን ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸዋል። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው ወላሂ ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ አይናገርም። 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው፣ የምታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር። እንዲህ አይጀመርም። ኒካህ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክረው የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካህ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክረው አልহামዱሊላህ ለዚህ ያበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል
ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስላለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ፣ እነሱ ጋር የሚጨፈለግ ቲማቲም ነህ። አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለ ስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ፣ ልትከበር ትችላለህ። እነሱ ጋር ግን ትልቅ አይደለም፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል አንተ። ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱን የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም፣ እኛን ለውጥ የሚያስፈልግ። እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲር ተደረገብኝ የሚላል ራስ ላይ ነው ሲር ያረከው። ይሄ ዝም ብለን ጭንቅላታችን የምናደክም ሰዎች አሉ። 5 ሰዓት ተነስቶ ሲር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ? አንደኛ የተደረገብህ እኮ አንተ ነው። ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ይወስደዋል። ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጠዋት ሲመጣ ምንም የለም። ምንም። ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቪተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን እምለምናለሁ። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገብ የለችም፣ ሂዳ አንዋር መስጊድ 2 ቁርአን ገዝተ መስጊድ አስገባላት። በእናት ስም አንድ የቲም አሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። ልክ አጆሌ እንደሚሉት ረህመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋው። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርገው ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው።
ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ ባክሽ የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት ይሄን ነው አላህ የከለከለ። አልሐምዱሊላህ የፈለከውን አባቴ አብሽር የፈለከው። አንዳንዱ ሱብሃንአላህ ዲን ያውቃል ዳዕዋ ሰምቷል ልቡ ደረቅ አለ። ደረቅ አከሌ ሞተ ሲባል እቺን አይመስለው በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ ካልደረስኩኝ እኔ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደሞ አይለቀሰም? ማን ነው አታልቀሱ ያለው? ነብዩ አላለቀሱም እንዴ? አልቃሽ አልነበሩ እንዴ? አልዓይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን ደሞ አይለቀሰው? ሰውን የሚያክል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለው። ሙእሚን አልቃሻ ነው እኮ እንትና ራቦ ሲባል እኔን ልቡ ስስ ነው። እንትና እኮ ታመመ ኢትዮ ጠቢብ እኮ መታከሚያ አጣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲንም ማውቀው እርጥብም ይሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን ሁለት ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቁ። በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ። ሐኪም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫትቃሚ፣ ይሄ ሌባ የምትለው ሰው ሚሊየን ሰዎች አሉ። ሚሊየን ሰስ አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክመዋል፣ ኢልም ተሸክመዋል። በማይክሮፎን የሚሳደብ ደግሞ ትሰማለህ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣል። ወንድሙን አገላምጦ ይወጣል። ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዙሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሀ ኢለላህ አስሮናል። አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ? አትችሉም። በጣም ከባድ ነው። ስለዚህ እዚህ ስለገባን ብቻ አይደለም። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልቀር ትችላለህ። ሙእሚን ያዝናል። ይሄ ልጅ ለምን አልመጣም ወንድሜ ይላል። ለምንድን ነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት? ለምንድን ነው? እኛውም በትክክለኛ ኢስላምን ላኢላሀ ኢለላህ ያልተቀበለ ሰው በየትኛውም ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ። በጣም ግን የምናዝነው አላህ ይርሐሙ አንልም። ያሳዝን። አላህ ይርሐሙ የማትለው ሰው ያሳዝን። ሰፈር ላይ ስነ ስርዓት አለው፣
እንደምን አደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐመው አንለው ለምን አላህን አልያዘም ላኢላሃ ኢላላህ አላለም የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ እናቴ ላይ እንጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ ይሄ እኮ እንዲያፈቀር እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደረግም ቀስብል አባብለ አልበላ ያለ ልጅ አባብላ አይደለም ተባለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን ስለዚህ ጥሩ ንግግር ተናገሯቸው واغفر لهما جناح الذل من الرحمه يا رحمت ክንፋችሁን ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽም ቀስቀስ አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ والله ቂያማ ቆሞብሃል እናት አንተ ስትመጣ እንዳደነግጥ ያንተ የቤት ወጪ አፍንጫ ላይ ጣለው አላህ ይረዝቃታል والله خير الرازقين እያበለዋት ነው ብለ እንዳትጨነቅ እሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ